አልዓይኑ አይን የሚባለው ጥቃት ሐቁን አላህ ለው ካነ ሸይኡን ሳበቀል ቀደር ለሰበቀቱል አይን አላህ ውሳኔም ያልፍ የለም እንጂ የአላህን ውሳኔ እንደው የሚቀድም ነገር ቢኖር ኑሮ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን ራስ ሆኖ ሊሆን ይችላል። ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታ አለ። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎታል። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲዲን ኢዛ ሐሰድ አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ራሱን አልጠበቀም በቁርአኑ በሐዲስ በአዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ? ልጆች መንገድ ላይ ሲሰናከሉ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። የሂሻም ወንድም ወጣት ነው፣ ቆንጆ ነው፣ ንጉስ ነው፣ ኸሊፋም። ያኔ ይሄ ወጣት ንጉስ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ። በጣም ያምር ነው። በራሱን ተገራ። ያ ሱለይማን አንተ ሻቡን መሊካ፣ አንተ ወጣቱ ንጉስ እኮ አንተ ነህ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ተሻገረ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩዋት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነየ ልጆች ላ ተድኹሉ ሚን ባቢል ዋሂድ፣ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባል። ተበታተናችሁ ግቡ። በእርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። ሊልከፍ ሊሰራ ሊሳካልኝ እዛ ስራ ልገባ ነው አሉ። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አላም ለምታምናቸው ሰው ካልሆነ አጃሃን ሁሉ አትናገር። ነቢዩ ዓለይሂ ሰላቱ ወሰላም استعيኑ في قضاء الحوائج بالكتمان፣ አጃዎቻችሁ ጥግ እስኪደርስ ደብቁ። ለሁሉ ሰው አታውሩ። لأن كل ذي نعمة محسود፣ ባለጸጋ ሁሉ ሐሲድ ያጣው። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እስልምና መስመር አለ። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን ጀብ፣ በዚክር ጀብ። ያኔ ሸይጣን አንተ ቤት አይ። ነቢዩና ዓለይሂ ሰላቱ ወሰላም ቁረይሾቹ እኮ ይህን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ الذين كفروا ليزلقونك بأبصارهم፣ ረሱሉ ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። እንታል ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነው። ይህ የሚያምር ልጅ ማን ነው? ወማ هذه الثياب፣ ይህ የሚያምር ልብስስ ምንድነው አለ ንጉሥ። አዳመቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጣ። ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ። እንሰክረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አድርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አላ ተጠቂዎች ነው። ሶሻል ሚዲያ አሁን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቆም፣ ባለቤት ጋር ይቀር፣ በጣም ይቀርብ ወዳጆች፣ ዱዓም ያረጉልህ ሸኾች ይስታዝ። ለአንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤቴ ያኔ ይናገር ስጨርስ። ዚክሩም ማብዛት ዱዓውም ማብዛት። እሱን ካረግና አይንና ሱ ሳይነካን ሲሕሩ ሳይጎዳን ጤነኛ ሁነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ ስትገቡ ዱዓ አርጋችሁ መኪና ቢስሚላህ ስትነዱ ቢስሚላህ
እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ፣ ያመለጠው አዳለት። አራት የሪዝቅ ሰበቦችን ይጠቅሳል። አንደኛው ቂያሙል ለይል፣ ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር፣ የደጋግ ባሮች ሱና፣ ደእቡ ሷሊሒን ቀብለኩም፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ ተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻት የሌሊት እስትግፋር። ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ። ያውም አሉ ነቢዩ ዓለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ አራተኛ አሉ ኢብኑል ቀይም ረሒመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችን። ሰዎች በመልካም የተመሰከሩለት ሰው ፈቀድ ሰበት አይደለም። አዎ በእርግጥ ለሱ ተረጋገጠ። ምንድነው የተረጋገጠው ሲሏቸው ሰዎች በኸይር የመሰከሩለት ሰው በሱ ላይ ጀነት ተረጋገጠ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ብዙ ስራቸው የመሰከረ ነው። ስለነሱ ማውራት ብቻ አይደለም የሚጠቅመን። እንደ መልእክቴ ነገ እኛ ምን አይነት ሞት ነው የምንሞተው? ምን አይነት ስሜት ነው የሚኖረን? የኛ አስደናጋ ምን ይሆናል? እነሱ ሄዱ፣ እኛ እነሱ የሚተካይ እነሱ የሚከተል ማንነት አለን ወይ ብለን ራሳችንን መጠየቅ ኃላፊነታችን መወጣት የኛ ግዴታ ነው። እነሱን አላህ ከነቢዮቹ ከስዲቆቹ ጎን ያሰልፍልን፣ እኛንም መጨረሻችን ያሳምርልን። የእነሱ ምትክ የሆኑ ሰዎችና ኸይራቸውን የሚከተሉት ያድርገን ነው ብለው ወሰላሙ ዐለይኩም። ይህን ታዘብን በሰሞነኛው ጉዞ ዳዕዋን የምናቀርብበት መንገድ ሌሎች ትዝብት ውስጥ የከተተን አካሄድን ተመለከት። ተውሂድን ለማድረስ ተውሂድን ሂድ ለዚህ ቦታ ነው። ሰው ተውሂድን እንዲጸየፍ አቂዳን እንዲሳቀቅ ይሄ ግሩፕ ብሎ እንዲጸየፈው ምክንያት ሆነን አለፈ። ስነ ምግባር ጎደለ። ማ ሀከዛ ያ ሰዓዱ ትውረዱል ኢብል፣ ግመሎቹ እኮ እንዲህ አይደለም ወደ ወንዝ የሚወርዱት። አወራረድ እኮ አላቸው፣ አነጋገር እኮ አለው። ሰው ጥሪህን እንዲቀበል ተውሂድህን፣ አቂዳህን፣ አቀራረብ እኮ አለ። ስድብ፣ ዝልፊያ፣ ስርዓት አጥተኝነት፣ ስነ ምግባር መጉደል ሰው እንዴት ነው ወደ አንተ ተውሂድን በተውሂድ ስናስተላልፈው የሚጣፍጥ። አንዱ የመን ውስጥ መስጊድ እንደሰገዱ ሲያበቁ ይዘያየራሉ፣ ይጨባበጣሉ። አንዱ ሱና ገባኝ የሚል ወጣት ያ ሰው መጣና ዙሮ እጁን ሊስመው ሲል ዞር በል ብሎ እጁን ገፈጠረው። ለምን አለው? ይሄ ቢድዓ ነው ሱና አይደለም አለ። ያ ግለሰብ ምን አለው? ታዲያ አመላለስህ ነው ሱና? ሱናን በሱና ማታስተምር? ተውሂድን ለምን ነው ተውሂድ እያልክ የምታስተምር? አቀራረብ አለው ወንድሞች። የሰው ልጆች ለኩራት የቀረቡ ናቸው። በስርዓት ካልቀረብካቸው፣ በልስላሴ ካልቀረብካቸው ለንፈዱ ምን ሐውሊክ ነው ያለው አላህ። ለእኛ አይደለም ለነቢዩ ዓለይሂ ሰላቱ ወሰላም። ወለው ኩንት አላቸው ብትሆን ኑሮ ፈዘን ገሊዘል ቀልብ ግርጭርጭ ልበ ደረቅ ብትሆን አላቸው ለነቢዩ መሐመድ ምን አላቸው? ለንፈዱ ምን ሐውሊክ፣ ከዙሪያ ይበተኑ ሰሓቦቹ ነበር። ታዲያ እንዴት ተሰበሰቡ? ፈቢማ ረሕመትን ሚነላህ ሊንተ ለሁም፣ ከጌታ በሆነ ዝነት ለስላሳ ሆንክላቸዋል። ሲያዩ በፈገግታ የሚቀበሉ አቃፊ፣ ደጋፊ፣ ተንከባካቢ። ረሱል እጃቸውን ሰጠው፣ አንተ ካልሳብከው እሳቸው አይስቡ። አነስ ብኑ ማሊክ ረሱል አይተውኛ ያቁል ኢላ ተበሰመት ፊ ወጅሂ፣ ፈገግ ያሉ ቢሆን እንጂ ሊንተ ለሁም። በተለያየ መልኩ የተጣሏቸው ሰዎች ነበሩና አንድ ጎሳ መሪ ጋር ተጣልተው ድርድር አድርገው እርቅ አድርጎ መጣ። የክብር ግብዣ አዘጋጅተው ባሉበት በእንግድነት ጠርተውት ያ የጦር መሪ በመቶ ሺዎች የሚከተሉት ሰው መጥቶ ሲመጣ አንተ እኮ ግን በዛን ጊዜ እኮ በጣም ብዙ ነገር እኮ ነው ያደረከው፣
እንዲህ አርገህ ብለው የትናንት ጦርነቱን ታሪክ አወሱለት። በክብር ጋብዘውት ነው ያላቸው። ዛሬም በእንግድነት የጋበዝከኝ አንተ ነህ። እኔ መልካም ነገር አለ ብዬ እንጂ የመጣሁት የነበረው ይሄን ልታስታውሰኝ ከሆነ ትናንት የተዋጋንበት ሰይፍም ዛሬም ተሰቅሏል አለ። እዛው እኛ ጋር እንደተሰቀለ ነው። የምትመርጠው ያንን ከሆነ እሱን እናወርደዋለን አላቸው። ወዲያውኑ ጥፍ ብለው ይቅርታ ጠይቀውት ካጠገባቸው ሲያስቀምጡት ሚስታቸው ትመለከታለች። በጣም ገረማት። ንግግራቸውን ሰምታለች። በዛ ቅጽበት እንደዛ አቋም ለመለወጥ የነበረው በጣም ታላቅ ኃያል መሪነታቸው ተቆጥተው እንግዲህ አንተም ከመረጥከው ጦርነቱን አሳይሃለሁ አይነት ነገር ነበር። ቅጽበታዊ ጥፍ ብለው ግን እሱን በክብር አምጥተው ካጠገባቸው ሲያስቀምጡት ለምንድን ነው ያደረከው ብላ ጠይቀቻቸው። መጀመሪያ እንደዛ ተናገረ። መልሰ እንደዛ ሲናገር ያደረክ ሲቻቸው ይሄ ሰውዬ ሲቆጣ ለምን እንደተቆጣ ሳያቅ ተከትለውት የሚቆጡ 100,000 ሰዎች አሉት አለ። ይሄን አማራጭ ቢመርጠው እልቂት ነው የሚመርጠው። ተከከል ለምን እኔ በመተው እኔ በማለፍና እኔ ዝቅ በማለት ነገሮችን ስፖዝ አላደርጋቸው አንዳንዴ በመሸነፍ ውሳኔ ብዙ ነገርን የእሳቸውንም ክብር ያስጠብቃል፣ ውጤቱንም ያመጣል፣ ደም መፍሰሱንም ያቆማል። እንትን ይፈልጋል ይሄ ጥበብ እና አቋም። ለዛ ነው አሁን ይሄ መሪ ስትሆን ከፊት ለፊት ስትቆም ብዙ ነገራቶችን ከስሜትና ከፍላጎት ብቻ አይደለም የምታያቸው፣ ከብዙ ነገር አንፃር መታየት መቻል አለባቸው። እና እኔ ዋጋ እየከፈልንባቸው ያሉ ጉዳዮች ቅድም አንተ እንዳነሳቸው የነዚህ ሁሉ ጥርቅም ውጤት የሆነው እኛ መወሰን ሳንችል ቀርተን ጥቂት ነገር ሰተን ብዙ የምንለውጣቸውን ነገሮች ህመሙን የምናረዝመው ስቃዩን የምናረዝመው እኛ በምንወስናቸውና ያንን ለመድፈርና ለማስተካከል በምንወስደው ቁርጠኝነት መጥፋት ነው። ቢስሚላህ ራህማን ራሂም የምንገኘው መዲና፣ ከመዲናም ከመስጂድ አልሐረም በደቡብ በኩል ያለው ሜዳ ላይ ነው የምንገኘው። እዚህ ጋር የምታዩት መስጂድ አልገማማ በመባል ይታወቃል። ገማም ማለት ደመና ማለት ነው። መስጂድ አልገማማ የተባለበት ምክንያት ነብዩ አለይሂ ሰላቱ ወሰላም እስቲስቃ በሚያሰግዱበት ወቅት ደመና ያጠለለቻቸው ክስተት አለ። እሱን ምክንያት በማድረግ ነው መስጂዱ በዛ የተሰየመው። ይህ ቦታ ነብዩ አለይሂ ሰላቱ ወሰላም የዒድ ሰላት የሚያሰግዱበት እስቲስቃ ሰላት የሚያሰግዱበት ቦታ ነው። ከዛ በተለየ ግን ለኛ ለሐበሾች በጣም የተለየ ትርጉም የሚሰጥ መስጂድ ነው ይህ መስጂድ። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ንጉስ ነጃሺ ባረፉበት ወቅት ረሱል አለይሂ ሰላቱ ወሰላም ተነሱ በወንድማችሁ በነጃሺ ላይ ስገዱ ብለው ሰላት አልጋኢብ የሩቅ ስግደት የሞተው ሰው ጀናዛው በቅርበት በማይገኝበት ሁኔታ ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሩቅ ቦታ ያለን ጀናዛ በሩቅ የሰገዱበት ዱዓ ያደረጉበት ነው። ይህ ትልቅ ክብር ነው ለሐበሾች። የኛው ንጉስ ነጃሺ ሲያርፉ ነው ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰላት አልጋኢብ የሰገዱት። በቅርበት ጀናዛው ከሌለ ሰግደው አያውቁም ነበር። ይህ እንግዲህ ለኛ ትልቅ ትርጉም የሚሰጥ ነገር ነው። ኢንሻአላህ በሐጅና በዑምራ ወደ መዲና የምትመጡ ሰዎች ይህንንም ቦታ ኢንሻአላህ እንደምትጎበኙ ተስፋ አደርጋለሁ። አላሁ ዐዘ ወጀል የነቢዩን አለይሂ ሰላቱ ወሰላም መሐባ አላህ ይስጠን። የእርሳቸውን ባህሪ የምንላበስ አኗኗራቸውን የምንኖር በመጨረሻም ደግሞ ከእርሳቸው ጎን በጀነተል ፊርደውስ ጉርብትናቸውን የምናገኝ አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት አለበት። በተለይ አሁን ባለበት የኢትዮጵያ ኑሮ ብዙ ወጣቶችን እንዳያገቡ ያደረጋቸው እኮ ብዙ ሙሽሮች ናቸው። ተፍሲሩ ገብቷቸው? አዎ ወይስ ላብራራ? እኔ ገብቷቸዋል። ሰርጉ ነው ብዙ እንትን ቃኔ ላገባ ነው ብሎ ወጣት ያስብና የሆነ ከተማው ላይ ሰርግ ሲያይ አውዙ ቢላህ ምን ብዬ ነው ማገባው ይላል። መኪናውን ሲያይ ቀውጤውን ሲያይ ምን ሲለው ሲደምረው 3 ሚሊዮን ገብቶበታል። እንዴት ያስብ? ዜሮ ያደርጉታል። ደግሞ የብዙ ወጣቶች እንዳያገቡ ያደረገው የዘመኑ ሰርግ ነው። ያ ነገር ደግሞ እንዲቆይም ያደርገው ለአንድ ሳምንት የእንትን ቀን የማር ቀን ሊባል ይችላል። የመልሱ የመክሰሱ
የቅልቅሉ የምናምኑ ሊባል ይችላል። ግን ብዙ አይቆይ። እኛ 4 ሚሊዮን ብር የጨረሰ ልጅ እኮ የቤት ኪራይ ያጣ ልጅ አለ በ6 ወር። 4 ሚሊዮን ለሰርጉ ጨርሶ በ6 ወር በኋላ የቤት ኪራይ የሚከፍልለት ያጣል። የሁዷን ቀውጤ ነው የሚያስበው። ግን 4 ሚሊዮን ከሚያወጣ ቢያንስ 1 ሚሊዮን እንኳን አውጥቶ 2 ራይድ አይገዛም። 1 ሚሊዮን 500 ሺህ ይገኛል። ደላሎች እንደነገሩ ገቢ ያለው ማለት ነው። ግን ለቤት ኪራይ እስከማጣት ደርሷል። የዛን ጊዜም እኛም በነበርንበት ጊዜ ሾይል እውነት ነበር። በቃ ዱዓ መስጊድ አትጠፋም። በቃ ሁሉም ደግሞ የክና ማሻአላ መልክ ተቀየረ ምናምን ይልና እሱ እንደነገረ በሳምንት ደግሞ ራሱ ማግብቷል።